በአዲስ አበባ ሰማይ ስር በ1960ዎቹ ዓመተ ምህረት የተመሰረተውና ከ60 ዓመታት እድሜ በላይ ያስቆጠረው በብሔረ ጽጌ ተገኝተናል። እስከ ቪዲዮ መጨረሻ አብራችን ከቆያችሁ ስለ ብሔረ ጽጌ አስደናቂ ነገሮችን የምናስቃኛችሁ ይሆናል። የሚገርመው ብሔረ ጽጌ ስሙ ራሱ ትርጉም አለው። ጽጌ ማለት አበባ ማለት ነው። ማዕከሉ በመጀመሪያ ሲቋቋም ለአበባ ምርምርና ለእጽዋት ማቆያነት ታስቦ ነበር። በፓርኩ የተለያዩ ነገሮችን ማግኘት ትችላላችሁ። የካፍቴሪያ አገልግሎት አለ። ሻይ ቡና ማለት ትችላላችሁ። ምግብ መመገብ ትችላላችሁ እና ደግሞ የሰርግ ስነ ስርዓቶችንም እዚህ ማካሄድ ትችላላችሁ። እንግዲህ ይሄ ከጀርባ የምትመለከቱት የሰርግ ፕሮግራም ማካሄጃ አዳራሽ ነው። በብሔረ ጽጌ የምናደርገው ቅኝታችን እንደቀጠለ ነው። አሁን ደግሞ እዚህ ጋር የወቅ ቦታ ደርሰናል። ይህ ቦታ ከ40 ሄክታር በላይ ይሸፍናል። ይህ ማለት ወደ 40 የሚጠጉ የኳስ መጫወቻዎችን ወይም የኳስ ሜዳዎችን አንድ ላይ እንደማቀናጀት ወይም ደግሞ ተቀናጅቶ ማለት ነው። እዚህ ቦታ ላይ ከሀገር በቀል ጀምሮ እስከ ውጭ ሀገር ዝርያ ያላቸው ከ200 በላይ የሆኑ የተለያዩ የእጽዋት አይነቶች ይገኙበታል።